በአማራ ክልል በመጪው የክረምት ወቅት በጎርፍ መጥለቅለቅ ምክንያት ሊደርስ የሚችለውን ጉዳት ለመከላከል 157 ሚሊዮን ብር በጀት ተመድቦ እየተሰራ መሆኑን የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። ከዚህ በፊት የተከሰተው የጎርፍ መጥለቅለቅ የከፋ ጉዳት እንዳያደርስ የአጋር አካላት ድጋፍ የተሻለ እንደነበርም ኮሚሽኑ አመላክቷል። በቀጣይ ሊከሰት የሚችለውን የጎርፍ አደጋ ለመከላከል አጋር አካላት ትብብራቸውን አጠናክረው ሊቀጥሉ እንደሚገባም ተጠቁሟል። ለበለጠ ጥላውን ዘገባ ዘመኑ ይርጋ። በአማራ ክልል በክረምት ወቅት በየዓመቱ በ9 ዞኖች በ36 ወረዳዎችና በ130 ቀበሌዎች የጎርፍ መጥለቅለቅ አደጋ እየተከሰተ በተለይም በደቡብ ጎንደር ዞን በ3 ወረዳዎችና በ23 ቀበሌዎች በየዓመቱ የጎርፍ መጥለቅለቅ ችግር እየተከሰተ በሰው ሕይወትና በንብረት ላይ ጉዳት ሲደርስ መቆየቱም የሚታወቅ ነው። በዞኑ የሊቦ ከምከምና የፎገራ ወረዳ ነዋሪ አርሶ አደሮችም በየዓመቱ በክረምት ወቅት ባልታሰበ ጊዜ አካባቢው በጎርፍ እየተጥለቀለቀ ለተለያየ ችግር ሲዳረጉ መቆየታቸውን ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው የስልክ ቆይታ ተናግረዋል። ሰው ይጠፋብን ነበር፣ ውሃ እየወሰደብን፣ ሕፃን ልጅ እየገባብን፣ ከዛም በተረፈ ደግሞ ቤታችን እህላችን ከዶሮ አይቀር በቃ ዞት እየሄደ ብዙ ችግር ነበር። ብዙ አካባቢ በጎች እንዲሁ ከብቶች በልቷል። በዚህ ዓመትም በመንግስት የጎርፍ መከላከያ ስራ እየተሰራላቸው መሆኑን አስረድተዋል። ድሮ ያልነበረ ስራ ነው ዘንድሮ የተሰራ። ከሁልጊዜውም በበለጠ የተሻለ ስራ ሰርቷል። በእውነቱ ዘንድሮ አሁን የተያዘው ስራ በጣም የሚመች ስራ ነው። የፎገራ ወረዳ ግብርና ጽሕፈት ቤት የአደጋ ስጋት ስራ አመራር ቅድመ ማስጠንቀቂያ ፈጣን ምላሽ ቡድን መሪ አቶ ሞላ ንጉሴና የሊቦ ከምከም ወረዳ ግብርና ጽሕፈት ቤት የአደጋ ስጋት ስራ አመራር የቅድመ ማስጠንቀቂያ ፈጣን ምላሽ ቡድን ተወካይ አቶ ወንዶሰን አርያ በመጪው የክረምት ወቅት የጎርፍ መጥለቅለቅ ቢከሰት ቀድሞ ለመከላከል ስራዎች እየተሰሩ መሆናቸውን አብራርተዋል። እንግዲህ አጠቃላይ በዚህ ዓመት የጎርፍ መከላከል ስራችን እየሰራ ነው ያለ በሁለት መልኩ ነው። ያ ማለት አንደኛ በመንግስት በጀት እና ሁለተኛ ማህበረሰቡን በማሳተፍ ማለት ነው። አሁን ባለን አፈጻጸም ከ94% በላይ ደርሰናል። የክልሉ መንግስት በቅድመ ጎርፍ መከላከል ስራ በላከልን በጀት መሰረት እስካሁን ድረስ ወደ 97 ቢያዙ የምድስ አፈር የተበድሩ አፈር ወደ 70 ቦታዎች ወስደን ጨምረናል። ሌሎችም የመከላከል ስራዎች እንደዚህ እየተሰራ ነው ማለት ነው። በዞኑ በ3 ወረዳዎች በ23 ቀበሌዎች በየዓመቱ በክረምት ወቅት የጎርፍ መጥለቅለቅ እየተከሰተ በሰውና በንብረት ላይ ጉዳት ሲደርስ መቆየቱን የገለጹት የደቡብ ጎንደር ዞን አደጋ ስጋት ስራ አመራር ተጠሪ ጽሕፈት ቤት የህዝብ ግንኙነት ባለሙያ አቶ አባዋየ ነው የቀጣዩ የክረምት ወቅት ችግሩ ቢከሰት ቀድሞ ለመከላከል በፎገራና በሊቦ ከምከም ወረዳዎች የተለያዩ ተግባራት እየተከናወኑ መሆናቸውን አስረድተዋል። በዚህ በጀት ዓመት የክልሉ መንግስት ከአውሮፓ ህብረት ጋር በመተባበር ለሁለቱ ወረዳዎች ማለትም ለፎገራና ለሊቦ እንግዲህ ወደ 14 ሚሊዮን ብር በጀት መድቦልና ያ ጋር ተያይዞ የጎርፍ መከላከል ስራ እየሰራ ነው። ህብረተሰቡ ችግሩ ቢከሰት እንዴት መከላከል እንዳለበት የግንዛቤ ፈጠራ ስራ እየተሰራ ነውም ብለዋል። አካባቢ ያሉ ማህበረሰቦች ወደ ከፍታ ቦታ እንዲወጡ የማድረግ ስራ፣ ቆጥ እንዲሰሩ የማድረግ ስራ፣ ህፃናት፣ አረጋውያን፣ ነፍሰ ጡር እናቶች ደግሞ ወደ ሌላ ቦታ ሽፍት የሚያደርጉበትና እንስሳቶቻቸውና የእንስሳትንም መኖ ወደ ከፍታ ቦታና ወደ ጎርፍ ወደሌለበት ቦታ የሚወስዱበት ሁኔታ እንዲፈጠር ሁሌም ከነሱ ጋር ግንዛቤ ይፈጠርላቸዋል። በየሰዓቱ በዘላቂ መፍትሄ ለማምጣትና ከጉዳት ለማዳን የዩኒቨርሲቲ ምሁራኖችም እያጠኑበት ያለ ሁኔታ አለ። በክልሉ በርካታ አካባቢዎች ለጎርፍ ተጋላጭ መሆናቸውን የገለጹት የአማራ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር ወይዘሮ ሰርካዲስ አታሌ ይህ ተጋላጭነት በኢኮኖሚ በማህበራዊና ስነልቦና ላይ ቀውስ እንደሚጥልም ተናግረዋል። የመኖሪያ ቤት ቁሳቁሶቻችንን ሳይቀር የሚጎዳ ስራ ነው። ስለዚህ ይሄን አደጋ በተከሰተ ጊዜ ህብረተሰባችን የኢኮኖሚ ጉዳት ባለመረጋጋት በጭንቀትና በፍርሃት ምክንያት ደግሞ ስነልቦናዊ ቀውስ ይፈጥራል ማለት ነው። ባለፈው 2017-2018 የክረምት ወቅት የክልሉ መንግስት ከአውሮፓ ህብረት ጋር በመቀናጀት 157 ሚሊዮን ብር መድቦ ጉዳቱን ለመከላከል ስራ መሰራቱን የገለጹት ምክትል ኮሚሽነሯ በዚህ ዓመትም ከባለፈው ዓመት ተመሳሳይ የጎርፍ መከላከል ስራ እየተሰራ መሆኑን አስረድተዋል። ባለፉት ጊዜያት በ2017-18 ዓመት ወደ 157 ሚሊዮን አካባቢ በጀት ተበጅቶ የክልሉ መንግስት ከአውሮፓ ህብረት ጋር በመቀናጆ በጀት 212 ሺህ ማህበረሰብ አካባቢ ወደ ከ18 ሺህ በላይ ሄክታር ማሳ መሬት 155 ሺህ ግጦሽ መሬት እንዲሁም 772
ተቋማትና 949 የመኖሪያ ቤቶችን ሊጎዱ ከሚችሉበት መልሰው እንዲያገግሙ ወይም ጉዳት እንዳይደርስባቸው ተደርጓል። በዚህ አመትም ይሁንኑ ያህል በጀት በጅተን በ9 ዞኖች በ16 ወረዳዎች ይሄው የጎርፍ መከላከል ስራ ይሰራል። በጎርፍ አደጋ እየደረሰ ያለውን ችግር ለመከላከል በሚደረገው ጥረት አገር አካላት እንዲተባበሩና አርሶ አደሮችም በጉልበታቸው እንዲያግዙና የተሰሩ ስራዎችን በስነ ህይወታዊ ዘዴ በመሸፈን የድርሻቸውን እንዲወጡም ጠይቀዋል።